ቹቹ እንኳን ደህና መጣ። እንኳን ደህና መጣ ኤድመን። ያው ትንሽ የተለየ ሀሳብ ነው ያለኝ ካንተ። ነገሮችን እንግዲህ በምንድን ነው ማየው እኔ ያው ጌታቸው ረዳ ኤንድ ኦፍ ዘ ዴይ ቲፒኤልኤፍ ነው። ቲፒኤልኤፍ ውስጥ ያደገ ሰው ነው። የቲፒኤልኤፍ አይዲዮሎግ ነው እስከማውቀው። ምን መሰለ እኔ አንተ ምናልባት በቅንነት ይሆናል ነገሮችን የምታየው። እኔ ግን ያው ለፖለቲካ ሴራ እንደሆነ እረዳለሁ። በተለይ በኢትዮጵያ ኮንቴክስት የፓወር ኮምፒቲሽን እንደሆነ ከተጠያቂነት ማምለጥ እንደሆነ ስለማቅ አት ዘ ኤንድ ኦፍ ዘ ዴይ ያው ኢህአዴጎቹ ስታተስ ኮን ለማስቀጠል በተለይ አሁን ጂኦፖለቲካው በቀለጠበት ጊዜ ከመጀመሪያም ያው ታውቃለህ፣ እኔ ከዚህ በፊትም ስናገር ነበር። ኢህአዴግ ቲፒኤልኤፍ ብልጽግና ብሎ ወደ መቀሌ የሄደበት መንገድ እኔ የኦሮሞ ብሔርተኞች እንደሚነግሩኝ በድንጋይ ተባሮ ወደ መቀሌ ሄደ ወይ ደግሞ ጀዋር መሐመድ ከአሜሪካ ሄዶ በፉጨትና በፊሽካ መቀሌ ያስገባቸው ብዬ አላምንም። ስትራቴጂካሊ የራሳቸው ሰዎች ኦፒዲዎችን አስቀምጠው እንደሄዱ ነው የማስበው። ስለዚህ ኢህአዴግ አሁንም አለ። ሰዋት ነጋ ቹቹዬ እኔ አንድ ነገር ልንገር ነግሬህም አላውቀውን ነገር ትግራይ ውስጥ ትልቁ ባለስልጣን ለአንተ ወይ የሰራዊት ወይ ፖለቲካ እኔ ስብሐት ነጋ ነው ብዬ ማስበው። ስብሐት ነጋ ወይ ጡረታ የወጣው ነው እሱንቱ ያ ግን እንትን ነው። አሁን እኮ በሽተኛ ጡረተኛ ነው። እሺ ሌላ ኖ አሁን ላይ ወደ ሪያሊቲ መጣልኝ። ሪያሊቲ ነው። ያም ግን በፔፐር ደረጃ ያለውን ከሆነ የምትለኝ ፊት ለፊት ምንድን ነው አሁን ሁለት ኃይልን እንድሮ አንድ ነገር ልንገርህ። እሺ አብይ አህመድ ጋራም በጣም በቅርበት ማቃቸዋለሁ። ትግራይም በተመሳሳይ ነው። እኔ ሪያሊቲውን ነው የምነግርህ። አምናት አሁን አንዳንድ ጊዜ አንተ ከሩቅ ሆነ እንደዚህ ሊሆን ይችላል እያልክ ነው የምታወራው። ግን እኔ ምንድነው ጭንቅላትን ሴቭ ላደርገው ፈልጋለሁ። እንትን እንዳይሆን ስፔንድ እንዳይደረግ። ልክ አንዳንድ ገንዘብ ዝም ብለህ ስፔንድ ታደርገዋለህ አይደለ? ሴቭ ብታደርገው ብዙ ቁም ነገር ትገዛበታለህ። አሁን ያንተ ጭንቅላት ሴቭ ቢደረግ ብዙ ነገር መስራት ይችላል፣ ብዙ ነገር ማድረግ ይችላል። የማይሆን ቦታ ላይ ስፔንድ እየሆነ ነው እየመነዘርክ እያጠፋኸው ስላለ ሴቭ ላድርገውና በጣም ለቁም ነገር ጥሩ ጭንቅላት ስላለ ለቁም ነገር እንድትጠቀምበት እንዲውል ስለምፈልግ ምንድን ነው ይሄ ካልከኝ ለአንተ እንደሚመስልህ ህወሓትና ኦፒዲዮ ተነጋግረው እንትና እንደዚህ አድርጎ ከሱ እንድትወጣ ፈልግ። ይሄንም ምልህ ከቅንነት እንዳልኩህ ነው። አንዳንድ ሰው አንዳንድ ጎበዝ ልጅ አለ፣ በጣም ጎበዝ ልጅ ሆኖ በየዝም ብሎ ሲጫወት የሚውል ወይ ከረምቡላ ቤት ቢውል ያናዳል። ይሄ ልጅ እኮ ጭንቅላቱ ጥሩ ነው፣ ምን በየቤት ከረምቡላ ቤት አስዋለው ብለህ በግድ ትምህርት ሆነስትሊ ነው የምነግርህ እኔ ግድ የለህም ሰው እና ያን ልጅ በየቤትም ከረምቡላ ቤትም እንዳትውል ትምህርት ቤት ብለህ ትይዟለህ። ለምን ጭንቅላቱን ትፈልገዋለህ? ቢማር ይሄ ልጅ የትና የት ሊበጥስ ይችላል ብለህ ስለምትል አሁን አንተም ጥሩ ትመጣለህ። አንዳንድ ጊዜ ደግሞ ግምት አለ። አይ እነዚህ ሰዎች አብረው እኮ እየሰሩ አልተጣሉም እንደዚህ ሚለውን ቶ ለምንድን ነው ቶ ምልህ ቹቹ? የምሬን ነው ከቅንነት። እኔ ባይሆን ኖሮ ግፋበትልህ ነበር፣ ግን ሴቭ አርጌ ማይሆን ቦታ ላይ እንዳታጠፋ ሴቭ አርጌ መሆን ያለበት ላይ ጭንቅላትን ደግሞ ብታጠፋው ትርጉም ያለው ስራ መስራት ምትችል ልጅ ነህ። ስለዚህ ኦፒዲዮን አስቀምጠውት እኔ ልንገርህና ይቆራረጣሉ። ህወሓቶች በሆነ አጋጣሚ የሆነ ነገር ተፈጥሮ ኦፒዲዮን ቢያገኟቸው ይቆራርጧቸዋል። እንደ ዶሮ ብልት ይቆራርጧቸዋል። ልንገርህ ባጭሩ አብይ አህመድ እድል ያገኝ ህወሓትን በተመሳሳይ እንደዛ ነው የሚያደርገው። ፎርጌት ይሄ እንደዚህ ነው እንደዛ ነው የሚለውን እርሳው። ከሱ ውጣና ይሄ ጭንቅላትህን ምን ብለህ ተጠቀምበት። ኦኬ አሁን ለምሳሌ ወደ ጌታቸው እንምጣ። መነሻው እሱ ስለሆነ ጌታቸው እኔ ፐርሰናሊ ማቀው ነገር ስለነበር I was trying to do my best even ህወሓት ጋር ያለ ስብሰባ ሲጠራ ሰክሮ ይተኛል የሆነ ቦታ። እኔ ያልሰበሰብ ብዙ ነገር ነው ማቀው
እና በስተመጨረሻ አስቸገራቸው። ሰውየው ፖለቲከኛ አይደለም መሆን የሚፈልገው ፍንዳታ ነው። አሮና አሜሪካ ምንም ሲመጣ አንተ በቅርበት ስለማታቅ ነው ምልህ። ለዛ እንደሚመስልህ አይደለም፣ ወጣ ወይንም ራቅ ብለህ እንደሚመስልህ አይደለም። እንደሱ አይደለም ሪያሊቲው፣ መሬት ላይ ያለው ሀቅ እንደሱ አይደለም። አሁን ጌታቸው ረዳችንም ስልጣን እምልህ የሞከራቸው ብዙ ነገሮች አሉ። አንዳንድ ነገሮች በጣም አደጋ ያላቸው ሰዎች፣ አደጋ ያላቸው ነገሮች፣ አደጋ ያላቸው ብዙ ነገሮች አድርጓል። ለማንኛውም በስተመጨረሻ ላይ ያው የሚሆነው ሆኗል። አሁን መሄጃ አልነበረውም ምልህ ተቀጥሮ እንግዲህ አስተማሪ ሊሆን አይችልም። የአስተማሪ ደግሞ ዝምታቃ ናት። እንኳንስ ቪኤት ይዘህ ቦዲጋርድ ይዘህ ይቅርና ኮንዶሚኒየም የምትከራይበት ቤት አትበቃም። ስለዚህ የመጨረሻ ምርጫው ምንድን ነው? ራሱን መሸጥ ነበረበት። ራሱን ሸጠው፣ በቃ የትግራይን ህዝብ ሸጠ፣ ራሱን ሸጠ፣ ብልጽግና ሆነ፣ በቃ አለቀ። አሁን አብይ አህመድ ለምን ኪፕ እንዳደረገው ልንገርህ። ጌታቸው ረዳን በጣም የሚያወሩት ቁም ነገር በቢሮ ሰዓት አይደል፣ ማታ ማታ ነው ይጋብዙታል። ጌታቸው ረዳ ምልህ አንድ ቮድካ አንድ ውስኪ መድኃኒት የሚወስደው ጌታቸው ረዳ ቢሆነስ ቪዲዮ በመጠጥ ነው። በመጠጥ አንተ ምሳ በልተህ ውሃ ነው የምጠጣው፣ እሱ መጠጥ ነው የሚጠጣው። አለበለዚያ እንትኑ አይሰራም፣ ነርቮ አይሰራም፣ ይንቀጠቀጣል። አልኮሊስት። ስለዚህ ይሄንን ሊያስታግስለት የሚችል ስራ ኢትዮጵያ ውስጥ ሊያገኝ አይችልም። ምክንያቱም አንድ ቮድካ ወይ አንድ ውስኪ እርግጠኛ ነኝ ጠጪ ስላልሆንኩ አላቅም፣ ግን ከ100,000 ብር በላይ ነው። 130 120 ሺህ ብር ይገባል ፎርሹ። አንድ ጠርሙስ ላወርድ ካልክ አንድ አስተማሪ የዩኒቨርሲቲ አስተማሪ በቅርብ ጊዜ አንድ ሜዲካል ዶክተር ምን ሲል ሰማሁት? ደሞዛችን 10,000 ነው 15,000 ሲል ሰማሁት። ከዛ ይበጣ። ስለዚህ የማይሆን ይሄ ሰውዬ ያለው ምርጫ ሀቢቱንም ሆዱንም ኑሮውንም ሊችል የሚችለው ፖለቲካ ውስጥ ከቆመረ ብቻ። ፖለቲካ ቁማር ነው ብላል ጎበዝ፣ ልክ ነህ። ኮንቪንስ ወይ ኮንፊውዝ ነው። ስለዚህ ምንድን ያደረገው በመጽሐፍ ቅዱስ ላይ ኤሳው ብኩርናውን ሸጠ ለማለ ያዕቆብ በጣም ኤሳው ራበውን መብላት ሲፈልግ ያዕቆብ ጋር ምግብ አለ። ያዕቆብ ምግብ ስጠኝ ሲለው ብኩርናህን መጀመሪያ ሽጥልኝ ሲለው ከዚህ በላይ ምን ሊመጣ ብሎ ሸጠለት፣ ምግብ ሰጠው። በምግብ ብኩርናውን ሸጠ። ብኩርና ብዙ ትርጉም አለው። አሁን እዛ ውስጥ አልባ የስነ መለኮት ትምህርት ስለሆነ ጌታቸው ረዳ የትግራይ ህዝብ እኔ ምን አገባኝ፣ እንትኑ ህወሓት ምን አገባኝ፣ አብይ አህመድ ምንድነው ትፈልገዋል? ይሄን ሸጠው። እስቲ ኤድመን እስቲ ምናልባት እኔ ኦፒኒየን ልስጥና ችግር የለውም ዊክን ግሪ እንትን ነው ምንድነው ምን መሰለ ኖ ኢትስ ኦኬ። ብዙ ሞድልህ ነገር ስላለኝ ይኸውልህ ቹቹ ብዙ ነገር አለ። ሲሪየስሊ ብዙ ሞድልህ ነገሮች አሉኝ እና አንዳንዴ ምን እላለሁ ቹቹን ሴቭ ላርገውና የማይሆን ቦታ ስፔንድ እንዳያረግ ጭንቅላቱን ሴቭ አድርገው። ምን መሰለ ኢትስ ፋይን። ይኸውልህ the problem ይኸውልህ እኛ እኮ at the end of the day ምንም አይነት ኢንተረስት ኖሮን አይደለም የህዝባችን ጉዳይ እንጂ ለፖለቲካ ኦፊስ ምን ሮጥ ሆነን ለገንዘብ ምናምን አይደለም አይደለ? ይሄን ታውቃለህ መቼስ አንተ። ዓለም ላይ ይኸውልህ ማካቬሊያን የሆኑ ፖለቲካዎች ነበሩ። ሁሉ ነገር ከላይ የምታየው ነገር አይደለም። በጣም ብዙ በቅርቡ የተለቀቀ የሲአይኤ አንክላሲፋይድ የሆነ ዶክመንት አለ አይደለ? ኢቨን ጆን ኦፍ ኬኔዲ ግድያ ላይ ሲአይኤ እጁ እንዳለበት ሰምተናል ከስንት ዓመት በኋላ። ዋይ ለምን ጆን ኦፍ ኬኔዲ የሚገደለው ያውም በሲአይኤ? ዋይ አየህ ኢትዮጵያ ውስጥም እነዚህ ሰዎች ከየትም እኮ አልተማሩም። አሁን እኮ የብሔር ብሔረሰብ ምናምን የሚሉት ፖለቲካ እኮ ናቹራል አይደለም እኮ ኢትዮጵያ ውስጥ። ዩ ኖ ከውጭ ይዘውት የመጡት ነገር ነው። ኢትዮጵያ ውስጥ ኤቭሪቲንግ ኢምፖርትድ ነው። ናቹራሊ የበቀለ ነገር የለም። ፖለቲካችንም ሴራችንም ኤቭሪቲንግ ልትል ትችላል። አሁን ያለው አድሚኒስትሬቲቭ ስቴት ቢሮክራሲው ዲፕ ስቴቱ የቲፒኤልኤፍ ነው፣ ሌላ አይደለም በሙሉ እኮ። አሁን እኮ ማወቅ ያለብህ ስታብሊሽመንቱ ነው ኢህአዴግ ሆኖ ዛሬ በየቦታው የሶማሌ ክልላዊ መንግስት የምትለው የቤኒሻንጉል ክልላዊ መንግስት የምትለው ኢዳዝም ማተር ቤኒሻንጉልኛ ቢያወራ ሶማሊኛ ቢያወራ ታች ሂዶ በርታኛ ቢያወራ እዚህ መቶ ኦሮምኛ ቢያወራ at the end of the day they are ኢፓርዴፋይትስ ኢህአዴጋውያን ናቸው። የተማሩበት ተቋማት የተገነቡበት የፖለቲካ እድገት ልምምዳቸው ቲፒኤልኤፋዊ ነው፣ ኢህአዴጋዊ ነው። at the end of the day ሎያሊቲያቸው ከዚህ ከተዋቀረው ስርዓት
ስራቸው ከሬራቸው ከተጣበቀበት ስርዓት ሊነቀሉ አይችሉም። ምክንያቱም ከፈረሱ አብረው ነው የሚፈርሱ። ኤርትራ ከፈረሰ ቲፒኤልኤፍ ይፈርሳል። ቲፒኤልኤፍ ከፈረሰ ኤርትራ አይኖርም። ኤርትራ ከፈረሰ የኢትዮጵያ ፌዴሬሽን አይኖርም። የኢትዮጵያ ፌዴሬሽን ከፈረሰ ቲፒኤልኤፍ አይኖርም። ሶ አስመራም ላይ ሆነው መቀሌም ላይ ሆነው አዲስ አበባ ላይ ሆነው እርስ በርስ ነው የሚተካኩ እንትን የሚሉት። አንዱ አንዱን ይጠብቃል። 3 axis of evil ልትለው ትችላለህ። አንተ መጨነቅ የለብህም። አንተ ህዝባዊ አንዱ አንዱን ያጠፋል እንጂ አንዱ አንዱን አይጠብቅም። አንዱ አንዱን ይጠብቃል። ትረስት ቢ ቆይ ልነግርህ ነው። ትረስት ቢ እኛ ይኸውልህ ክሪቲካሊ ማየት አለ። አንተ ዶንት ወሪ አባውት ቀጥል። ግን ምን ዋጋ አለው? እሺ let me finish it's okay። ይኸውልህ አንተ መጨነቅ የለብህም ለቲፒኤልኤፍ። ቲፒኤልኤፍ እኮ አይከፍልህም እኔ እስከማውቀው። why do you care about ቲፒኤልኤፍ? ቲፒኤልኤፍ እኮ ወንጀለኛ እኮ ነው። ኢህአዴግ እኮ ወንጀለኛ ነው። ኦፒዲዮ ወንጀለኛ ነው። you don't have to care። እኛ ኬር ማድረግ ያለብን ለትግራይ ህዝብ፣ ለአማራ ህዝብ፣ ለኢትዮጵያ ህዝብ ነው። ይሄ መከረኛ ለሆነ ህዝብ ነው። በሪቮሉሽን እግዚአብሔር ያሳየ ማርክሲስት አይዲያሊስት ሆነው አይዲዮሎግ ሆነው ፍጹም ኢትዮጵያን በካደ ሁኔታ አንተና እኔ ሀገር አልባ እንድንሆን ኦኬ። ኢትዮጵያ የሚባል ህልውና የለም። የኢትዮጵያ ህልውና የሚቀዳው በ1987 ዓመተ ምህረት ትግራይ ከሚባል ህልውና፣ ኦሮሞ ከሚባል ህልውና፣ አፋር ከሚባል ህልውና እንጂ ኢትዮጵያ ህልው ሆኖ አያውቅም። ከኢትዮጵያ ሳይሆን ሌሎቹ እዛ ውስጥ ያሉት ኢትዮጵያውያን ትግርኛ የሚናገሩ ኢትዮጵያውያን አፋር የሚባሉት አሁን አንተ የአቶ ጌታቸውን ምን ነው የምታረው? ኤኒዌይ አቶ ጌታቸው ኢህአዴጋዊ ነው። ዞሮ ተጣላን ብለው የሚሉት ተጣልተው ቢሆን ይገሉት ነበር። ልንገርህ ዋልተ የውሸት ነው የምትለው ውሸት ነው። ኢትስ አብሶሉትሊ ውሸት ነው። ወደፊት ታየዋለህ። ይኸውልህ እኔ ምን ይኸውልህ if you don't believe me it's fine። ነጠብጣቦቹን ማገናኘት ነው። at the end of the day ዛሬ ኢትዮጵያ ውስጥ በተለይ ከሱዳን አልቡሁራን ትላንት ነው ከትላንት ወደ አስመራ ነበር። አልቡሁራን ሻቢያዎችን ሲያመሰግን ነበር። ዛሬ ቲፒኤልኤፍ እና ሻቢያ እጃቸው ረጅም ነው። ሱዳን ላይ ሬጂም ቼንጅ አድርገዋል። ከግብጽ ጋር ግንኙነት አላቸው። ቀይ ባህር ላይ ሁቶች ሰሞኑን ሲደበደቡ ነበር። አንተ ራስህ እንደውም ብሬክ ያረከኝ ለእኔም አንተ ነህ። ከዛ በኋላ ነው እኔ ሞርዲግ ያረኩት። ጦርነት ሊመጣ ይችላል ከኢራን ጋር በአሜሪካ በኩል። ይህን የሚያደርጉት የእስራኤል ሎቢዎች ናቸው። እዚሁ ነው ብዙ ነገር እየተሰራ ነው። የአሜሪካ ሚሊተሪ እና የሲአይኤ አታሼዎች ወዳጅ ይፈልጋሉ እዛ ጋር። ነገርየው በጣም እየከረረ እየመጣ ነው። ከየመን አጠገብ ያለ ነው እኛ ነን ታውቃለህ። እዛ ጋር ጠንካራ የሚሊተሪ ፓስቸር መኖር አለበት። ብዙ ጊዜ አሜሪካኖቹም ብቻቸውን እንትን አይሉ፣ ፕሮክሲዎች ያስፈልጓቸዋል። ኢራንም የራሷ ፕሮክሲ አላት። እዚህ ጋር የኢንቴሊጀንስ የናሽናል ሴኪሪቲ ፖዚሽን የተሰጠው ጌታቸው ረዳ እስካሁን ድረስ አውትሶርስ ነበር የሚያደርገው ቲፒኤልኤፍ። ኦፒዲዎቹን ሙፈሪያ፣ ሬድዋን ሁሴን በእነሱ ነበር ሲመራ የነበረው። ግን ሊያምናቸው አይችልም። አትሳም ፖይንት 100% የሆነ ዲል አይኖርም። ጀንትልማን አግሪመንት እንኳ ነው ብትል የሆነ መካካድ ነገር ሊመጣ ይችላል። እንደዚህ አይነት ክሪቲካል ነገር ላይ ግን የራሳቸው ሰዎች መምጣት አለባቸው። ምክንያቱም ኢንቴሊጀንስ ሼሪንግ አለው ከሱዳን ጋር። ይሄ ፖስት ማለት ነው አሁን አብይ አህመድ ሰጠው የተባለው ፖስት። እኔ ግን በስብሃት ነጋ በሌሎቹ አብይ አህመድ ይሄን አድርግ ነው። ይሄን ሲያደርግ ግን ምንድነው የሚሰራው ብለን መጠየቅ ያለበት ጌታቸው ረዳ። እኔ እንደማስበው የናሽናል ሴኪሪቲ ፖዚሽን ነው። ከአሜሪካ፣ ከሳውዲ አረቢያ፣ ከሱዳን ከተለያዩ ሀገሮች ጋር ያለውን ኢንቴሊጀንስ ኤክስቼንጅ የስለላ ኤክስቼንጅ በጌታቸው ረዳ በኩል ነው የሚያልፈው ወደ አብይ አህመድ። ከፈለገ አብይ አህመድ ማግኘት ያለበትን መከልከልም መስጠትም የሚችለው ይሄ ሰውዬ ነው። ቁልፉ እሱ ጋር ነው። ትልቅ ፖዚሽን ነው ዛሬ ያገኘው። ይህንን ፖዚሽን ዋይ ናው እንደዚህ አይነት የቲፒኤልኤፍ ሰው አሁን ለምን ያዘ? በዚህ ሰዓት ለምን ሆነ? እንዴትስ እንደ ጌታቸው አይነት ሰው ተመረጠ ብለን መጠየቅ ያለብን። ለምንስ እንደዚህ ነገሮች ተቀባበሉ? ለምንስ ዋይ እስካሁን ድረስ በዚህ መንገድ ተካሄደ? ጌታቸው ረዳ እንደዚህ ከደብረጽዮን ጋር ተጋጨ ምናምን የተባለ ብዙ ነገር የትግራይ ህዝብም የኢትዮጵያ ህዝብም ችግር ውስጥ ነበረ። ሪሊ ግን እነዚህ ሰዎች ተጣልተው ጥይት ተተኳክሰው ዋና ሜጀር የሚባሉ ሰዎች ከሁለቱም ሳይድ የሞቱ አይተናል። በፊት ያየናቸው አሉ። ለምሳሌ እነ ስዩም መስፍን እነ ደመላሽ ሲገደሉ አይተናል። ለምንድን ነው የተገደሉት? ቢኮዝ እነሱ ከኢሳያስ ጋር ጠብ ነበራቸው። ሪል የነበረው አሁን ይሄ ከኒዮ ሊበራሊዝም ተቃራኒ የነበረው በመለስ ኔትወርክ ውስጥ የነበረው አካል ከኢሳያስ ጋር ሪል ጥል ነበር። የዛሬ ስንት ዓመት 1990 ምናምን በኢትዮጵያ አቆጣጠር እነሱ ላይ ቂም ነበረው። እነሱን ገደለ። እነ ስብሃት ነጋ ግን እነዚህ ግን አሁንም አሉ። ይሄ እኮ ስብሃት ማን ነው? ጌታቸው ረዳ እኮ ዋና እኮ የፕሮፓጋንዳ ሰው ነበር አይደለ እንዴ? በጦርነቱ ወቅት ምን እንዳለ እናውቃለን እኮ 20 ምናምን ሺህ ሰው እያየው እኮ ምን እንደተናገረ እናውቃለን። ናው ዩ ቴል ሚ የሰውዬ ከቲፒኤልኤፍ ጋር ተጣልቷል፣ የቲፒኤልኤፍ ጠላት ነው። ያ ሁሉ ኢንፎርሜሽን እያለው አሁን ያለው የቲፒኤልኤፍን ኢን ኤንድ አውት የሚያውቅ ሰውዬ ኤግዜኪቲቭ ውስጥ ምክትል የሆነ ሰውዬ በአንድ ጊዜ ተጣልቶ
ለአብይ አህመድ አገዘ። አብይም መጥቶ ዋናውን የናሽናል ሴኩሪቲ ፖዚሽን ሰጠው። ድፍረት ካልሆነብኝ ጌታቸው የሚያውቀውን የማላውቀው ሚስጥር የለም። ተሳሳት። አንተ ዲስ ጋይ እኮ ኤግዜክቲቭ ሜምበር የሆነ ሰው ብዙ ስልጣን ያለው ሰው የስራ አስፈጻሚ ኮሚቴ ሰው ነው። እንዴት እኔ አውቃለሁ ትላለህ? ቹቹ ነው አንተ የሚያውቀው እኔ የማላውቀው ሚስጥር የለም። አንተ የቲፒኤልኤፍ አባል ወይም አመራር ነህ፣ ግዴታ የለብህም ማለት በግዴታ ተቀበል። ምክንያቱም ብትቀበለኝ የማገኘው ባትቀበለኝ የማጣው ነገር ኖሮ አይደለም። ቅድም የተነሳሁባት መሰረታዊ ነጥብ አለ። ያንተን ጭንቅላት የማይሆን እምልህ ቦታ ላይ አናሊሲስ ስትሰራ አንዳንድ ጊዜ እምልህ ወይ ሪሰርች ወይ ኤሴ ስትጽፍ አለ ሊጠቅምህ የሚችልና ሊጠቅምህ የማይችል ሪሰርች አድርጋለሁ። በጣም ቀላል ጥያቄ ልጠይቅህ። በቃ ተወው። ጥያቄ ሲምፕል ኩዌስችን። አንተ አሁን ሲሪየስሊ ነው የምነግርህ። ጌታቸው ረዳ እንደዚህ አይነት ፖዚሽን ራይት ናው ቢኮዝ ኦፍ እዛ ጋ ቲፒኤልኤፎች ጋር እንትን ብለውታል፣ ትንሽ ገፍተውታል፣ ወይም ደግሞ እዛ ጋ ሎያሊቲ ወይም ደግሞ እንትን ፍቅር አጥተዋል። ስለዚህ ሚ ጊቭ ሂም ዲስ ፖዚሽን እሱን ለመካስ ብሎ አውት ኦፍ ፌቨር ያደረገለት ነው ብለህ ነው የምታስበው? ለጌታቸው በዛ ደረጃ ነው የምታስበውን ንገረኝ። እሺ ቹቹ፣ አንዳንድ ጉዳዮች አሉ እዚህ ማላወራ አይደል? ዲቴል የሆነ በጣም ወረጄ ማላወራ ወሬዎች አሉ። ውስንነት አለብኝ፣ በጣም ውስንነት አለብኝ። በሱ ያዘኝ ማለት ውስንነቱ። ምክንያቱም አሁን እየወረድኩ ብመጣ ከባድ፣ ምክንያቱም ያለሁት እንትን ላይ ነው፣ ሚዲያ ላይ ነው ያለሁት። ግን በግል ያግኝቼህ ፈትሼህ ማለት ነው ምንም ነገር እንዳትቀዳኝ እንዳለ ይሄ በዚህ በምታረገው በደንብ ፈትሼ ስጨርስ አምናት እነዛ ስኒኪ ሰው አይደለም። አብሽር ሲሪየስሊ ነው የምነግርህ እንደዚህ ፈትሼ። ምክንያቱም ለምንድን ነው ዊዝ ኤቪደንስ ከሆነ ለአንተ ሳይሆን ለእኔም ሪስክ ስለሆነ ይህንን ሁላ እያወቀ ጌታቸው ያንን ህዝብ ለመሸጥ ያስቻለው አንጀት። አንድ ጊዜ በጣም ወዳት ልጅ አለች ታውቃታለህ፣ እና ጥሩ አክቲቪስት ነኝ። ለምንድን ነው ሚዲያ ላይ ዓለም አቀፍ ሚዲያም ላይ ትቀርባለች። እና አንድ ጊዜ ለምንድን ነው ፖለቲካ ውስጥ የማትገቢው አልኳት። ጨካኝ ስላደለዋለች፣ አልችልበትም መጨከን አለች። የትግራይ ተወላጅ ነች። እና እኔ እስካሁን የሚገርመኝ ምን አስጨከነው እንደዚህ ምልህ የትግራይን ህዝብ ለመሸጥ ለመለወጥ። በእርግጥ አስቆሮጡ ይሁዳ ሲበላ መልሱ እኮ እዛው አለልህ እኮ መልሱ። ይኸውልህ አንተ በልብ ነው የምታስበው፣ ፖለቲከኞች በማይንድ ነው የሚያስቡት። አየህ ፖለቲካ ልብ አይደለም፣ ርህራሄ አይደለም። ዲስ ኢዝ ሩትለስ ጌም። ፖለቲካ ሩትለስ ነው። አንተ አሁን ቲፒኤልኤፍን ወይም የቲፒኤልኤፍ ሰዎችን ትግራይን ህዝብ እንደሚያድኑ ለትግራይ ህዝብ እንደሚራሩ ኖ፣ የትግራይ ህዝብ የነሱ ሶልጀር ነው። ኤድመን ዩ ቤተር ትረስት ሚ ኦን ዚስ አይ ሚን አይ ኖ የቲንግ ኦር ቱ በዚህ ጉዳይ ብታዳምጠኝ ይሻላል በቅንነት። ፖለቲቹ ግን አንድ ነገር የትግራይን ህዝብ ከኔ በላይ ታውቀዋለህ። ስለ ህዝቡ አይደለም የምልህ እኔ ስለ ፖለቲከኞች የምነግርህ የህዝቡን ቅንነት እኮ አይደለም። የትግራይ ህዝብ ኢትዮጵያ ውስጥ ሁሉም ህዝብ የትግራይ ህዝብ ቢያንስ በሃይማኖት በምን የተቀረጸ ህዝብ ነው። ኦፍኮርስ ደግነት፣ ርህራሄ፣ ሞራሊቲ አለው፣ ምንም ጥያቄ የለውም። ስለ ህዝብ እኮ አይደለም እዚህ ጋር ማውራት ያለብን። ግን የኔ ፖይንት ግን ምን መሰለች አላገኘኸኝም። እኔ የህዝቡን ቅንነት የነገርኩ ይሄ ሰውዬ በህዝቡ ላይ የተሾመ ሰውዬ ነበር አይደለም? መቼም የክልሉ አስተዳዳሪ ነበር። but he's a politician. he's not saying መልአክ አድርገህ ነው የምታስበው። አብይ አህመድ ለምሳሌ አብይ አህመድ ለምን ትግራይ ላይ ጨከነባቸው ብዬ ላነሳ አልችልም። ለምሳሌ አብይ አህመድ ህዝቡም አይደሉ። አብይ አህመድ በስልጣኑ ከመጣህ ሚስቱንም ቆርጦ ነው ገሏት ሊያደር ይችላል። ምንም እንትን የለብኝ። እኔ ግን ምንድነው ከዛው ማህበረሰብ ወጥተ ያ ማህበረሰብ ላንተ እንደ ቀይ ምንጣፍ ቦምብ ላይ የረገጠ
ተረማምደህ አኑሮ አብልቶ አጠጥቶ ጌታቸው ረዳ እኮ ጉንጩ ራሱ ጡት ማስያዣ ይፈልጋል። ቦርጩ፣ ጭንቅላቱ፣ ማጅራቱ፣ ፋቱ ምን እየበላ ይመስልሃል? ያ የተራበ ህዝብ እያበላው በቪኤት እየሄደ ቦዲጋርድ አለው። ምን ይሰራል? ምንም። ከዛስ መሀል አዲስ አበባ ይመጣል ከነ ሜላት ከነ ሚያማው ጋር ሸራተን ቁጭ ብሎ ደግሞ እንቱን ኧረ ተው። እኔ የእሱ ወዳጅ ያለ ደግሞ በጣም ቤስት ፍሬንድ እንደ አጋጣሚ ሆኖ ከተማ ኧረ ተው ይቅርብ፣ ተው በለው። እሱ ደግሞ እኔ ምን አገባኝ ይላል። ተው በኋላ ህዝቡን ነው የሚያስበላ። ብል እኔም አንድ ቀን አገኘሁት ደበረው። ያው ገና ሲያይ እንጂ ቢካዝ እኔ የምልህ ሚዲያ ላይ የሚያወራትን አይደለም እኔ እዚህ መሬቷ ላይ የሚያረጋትን አውቃለሁ። እኔ የምልህ እንደ ዝም ብለህ እንደሌላ ማስ ሚዲያ ላይ መተን እንደምትቀደደው አትቀደደብኝም። ህይወትህን ኑሮውን ካወቅኩ እና ምን እያደረግክ እንደምትውል ካወቅኩ እዛ መቀደድህን ለምታታለለው ህዝብ አታለው። ለእኔ ግን ምንድነው ቫሊዩ የሚያደርገው የምታደርገውን ተውረፍ። ይህ አይበጅም፣ ይህ አይጠቅምም፣ ይሄኛው ይሻላል፣ ህዝብ ታስበላለህ ምናምን ጉዳዩ አይደል። በስተመጨረሻ እንዴ አብይ አህመድ ሾመኝ በእኔ ላይ የተናገራችሁ ነው ዋት ምን ያላችሁ? ቀይ ቆብ ደፍታችሁ ቢጫ ልብስ ለብሳችሁ የመኖክሴ ልብስ በዋልድባ ገዳም ገቡ እኮ ነው ያለው። ተሹም ያለው እኔ ምናምን ብሎ እና እውነቱን ለመናገር የትግራይ ህዝብ በጣም በቃ ልቡ ነው የተሰበረው። በጣም በቃ እንደዚህ ምን ለመሰለህ እኛ በፊት መጣ ብለን እንደዚህ ሊያደርግ ነው ምናምን ስንላቸው ኢቭን እንኳን እዚህ ቲክቶክ ላይ ምናምን ያሉ እናንተ ውሸታሞች ጌታቸው በለጸገ እያላችሁ ስሙን እያጠፋችሁ ምናምን የሚሉን ነበሩ። ስፔሻሊ እኔ አይተኝ ከሆነ ደፍሬ ዩቲዩብ ላይ መናገር ከጀመርኩ በጣም ቆይቻለሁ። ገና ወደ ስልጣን ሲመጣ እዚህ ያሉ ሊነግሩ ይችላል፣ ካልፈለግ ቼክ ማድረግ ይችላል። ወደ ስልጣን ሲመጣ ኖ ጌታቸው አይሆንም ጌታቸው አለ። ለምን? እኔ የሚያወራውን አለም የሚሰራውን አውቃለሁ። አይሆንም ተው አሉ። ተው። ከዛስ እንዳንተ ብዙ የትግራይ ልጆች ጮሁብኝ። አንተ ግን ሁሉም በመሰለው ጮህብኝ። አይኖ እኮ የምልህ ነገ ጠዋት እኮ ይቅርታ እንደሚጠይቁኝ አውቅ ነበር። ከዛ በኋላ አጠንክሬ መናገር ጀመርኩ። ግን ያልኩት አልቀር። አሁን የጌታቸው ደጋፊዎች ብታያቸው ተደብቀዋል። ድምፃቸው ቀጠለ። እነ ሪዮት እኔ ከስንት ቀን በፊት ሪዮት ራሱ ነግሬዋለሁ። ከስንት ሳላጋንን 5 ቀን 6 ቀን በፊት ተው እረፍ ምናምን ብዬው ሊከራከር ሞክር። ዛሬው ድምፁ ነው መጣ። በቃ ሁሉም ደነገጠ። አንዳንዶች ሶሪ ገና ወደ ስልጣን ሲመጣ ተናደንብህ ሰድበንህ ነበር ይቅርታ አድርግልን ምናምን ብለው እኔ ካለፈ በኋላ እኔ ይቅርታ የሚጠይቀኝ ሰው እኔ አልወድም። ከተማርክ ከነቃህ አሁን ንቃ። ካለፈ ነገር ዳሜጅ ከሆነ ከተበላሸ ነገር ከደቀቀ በኋላ የመጣችሁ ይቅርታ አትበሉኝ። አሁንም የምነግራችሁ ዛሬ አታምንም፣ ዛሬ ትከራከራለህ። ከዛ ሌላ ጊዜ ዳሜጅ ኦልሬዲ ዳሜጅ አስቤንዳን ከዛ በኋላ ትመጣና ይቅርታ ሶሪ እንደዚህ ተብለህ ብለህ ነበር። ምን ያደርግልኝ? ጥቅም የለውም። አንዳንድ ጊዜ መስማት ጥሩ ነው። በቃ እኔም ማላቀው እሱ የሚያውቀው ነገር ይኖራል። ለምን አልደፍርም? እኮ አልደፍርም። አንድን ሰው ቹቹ እንደዚህ ነው ብዬ ማላቀውን ነገር ደፍሬ ላወራ እንደማልችል ኤቨሪባዲ ኖስ። አትሊስት ረጅም ጥናት ማድረግ አይጠበቅባችሁም። በኔ ላይ ትራክ ሬከርዴን ማየት ነው በቂ፣ አለቀ። ማላቀውን ነገር ቹቹ ልል አልችልም። እኔ እንትን አይደለሁም። ይሄ ማኛው ነው ምናምን የሚባሉ ሰዎች አይደለሁም። ዝም ብዬ ሰኞ ዕለት እንደዚህ ልበል ማክሰኞ ብዬ ላወራ አልችልም። አቋም አለኝ፣ መርህ አለኝ፣ ስምግባር አለኝ። መረጃ ሲኖረኝ ስፔሻሊ ለህዝብ የሚጎዳ ከሆነ ሰውየው የግል ህይወቱ ቢሆን እኔ ያገባኝ። ግን አለቃ፣ መሪ፣ ባለስልጣን ምናምን ሆነህ ግን እዚህ ቁማር እየተጫወትክ ህዝብ ልታስበላ ለማያውቅህ ደው እየመጣህ ሚዲያ ላይ እንዲህ አንድ ጊዜ ሆቴል ቁጭ ብለን
እስቲ የተወሰነ እኔም እንትን ልበልና ሰምቻለሁ። ጥሩ ነው ግን ምን መሰለ ኤድመን አይ ቲንክ ኢትዮጵያ ውስጥ ያለውን ጉዳይ ብዙዎቻችን በደንብ የተረዳ ነው አልመሰለኝም። እኔ አንተ አይ አንደርስታንድ ዌር ዩር ካሚንግ ፍሮም ከዚህ ከሰብአዊነት የህዝቡ ፍትህ ማጣት የህዝቡ መፈናቀል ከዛ አንጻር ነው ነገሮችን የምታየው። ይኸውልህ ፖለቲከኞች እጅግ በጣም ካልኩሌትድ ናቸው፣ ሀርትለስ ናቸው። አይ ቲንክ ቤዝ ላይ መሆን ያለበት ያ ነው። በተለይ ደግሞ የኢትዮጵያ የአፍሪካ ፖለቲከኞች ዲስ ጋይስ በሪቮሉሽን ነው የመጡት። ኦኬ እየገደሉ እያሰናከሉ መንገዳቸው ላይ ያለውን በጭካኔ ኢትስ ኦል ኦር ነሲንግ ነው ለነሱ፣ ኢትስ ኦል ኦር ነሲንግ ነው። ይህን ነገር ካጡት ኢህአዴግ መሰረታዊ ስልጣኑን ካጣ አፍሪካ ቀንድ ላይ ኮምፕሊት ኬዎስ እንደሚመጣ ያውቁታል። ኤርትራ የምትባል ሀገር አትኖርም። ቲፒኤልኤፍ የሚባል ፓርቲ አይኖርም። ኢትስ ኦል ኦር ነሲንግ ነው ለነሱ። ሶ ያደረጉት ነገር ኢትስ ኦል ኮንስፓይራቶራል ነው። ኦኬ ኤግዚት ስትራቴጂያቸውን ሽፋን ቀይሮ ነው የተቀያየሩት። እየተጣሉ እየመሰሉ ህዝቡን የሚጨርሱት አንተ እንደምታሰው ህዝባዊ ሆነው። አሁን ጌታቸው ረዳ በጣም ተጨነቀ። አንተ እንዴ ሰዎች ሙተውለት ነበር እኮ ትለኛለህ። አሳዘንከኝ፣ ከምሬ ነው የምነግርህ፣ አሳዘንከኝ እንደዛ ስትል። አንተ በቅንነት ካደግክበት ሃይማኖታዊ ሞራላዊ ፍልስፍና ተነስተህ ነው እንደዛ ምትለው። ማንኛውም ሰው ኦፍ ኮርስ ውለህለት አጠገብህ ሰዎች ለአንተ ሙተው ልትከዳ አትችልም። ዳስ ቤትሪያል። ፖለቲከኞች ጋር ግን ህዝብ ማለት ዲስፖዘብል ኦብጀክት ነው። በቃ ይሄ መረዳት አለብህ። ዲስፖዘብል ቁጥር ነን እኛ ለፖለቲከኞች፣ ይህን መረዳት አለብህ። ሶ ኦል ዴይ አር ዱይንግ ኢዝ ኦል አባውት ፓወር። ስለ ፓወር ነው ጨዋታው። ፓወሩ ላይ መሆን አለባቸው። አየህ ፓወር ለነሱ ሱስ ነው። ማሪዋና ታውቃለህ? ሐሺሽ ወይንም ደግሞ ይሄ ኮኬን ማለት ነው ለፖለቲከኞች ስልጣን ማለት፣ ኢጎ ማለት ሐሺሽ ማለት ነው። ኑሯቸውን የሚኖሩት ለዛ ነው። ይሞቱለታል፣ ይኖሩለታል። they don't fucking care ለሰፊው ህዝብ። they don't fucking care ለነሱን ቋንቋ ለሚናገር ወይ ምናምን they don't even blink about them። እኔ እነግርሃለሁ፣ በደንብ አድርጌ እነግርሃለሁ። ይህን ስናውቅ ነው መሰረታዊው የኢትዮጵያን ችግር የምንረዳው። ኢህአዴግ ፍጹም ለኢትዮጵያ ህዝብ አስበዋል አያውቅም። ቲፒኤልኤፍ ፍጹም ለትግራይ ህዝብ፣ ኦፒዲዮ ፍጹም ለኦሮሞ ህዝብ፣ ባዴን ፍጹም ለአማራ ህዝብ አስበው አያውቁም። ሆስቴጅ ነው የሚያደርጓቸው፣ መጠቀሚያ ነው የሚያደርጓቸው። በግጭት ውስጥ፣ በክራይሲስ ውስጥ፣ በቀውስ ውስጥ እድሜያቸውን ነው የሚያስረዝሙት። ኦኬ የሴኪሪቲ ቫኪዩም ፈጥረው ትግራይ ውስጥ እንዳደረጉት ህዝቡ ሌላ አማራጭ እንዳይኖረው ነው የሚያደርጉት። ህዝቡ ሁልጊዜ እነሱ ላይ እንዲለጠፍ ከነሱ ውጪ እንደሚጠፋ። ዛሬ ቲፒኤልኤፍ ኦፍ ኮርስ ቲፒኤልኤፍ ሙሉ ለሙሉ ኦፒዲዮ እያለ በአዴን እያለ ቲፒኤልኤፍን አጥፋ ብትባል ኢቭን እኔ ራሱ እፈራለሁ። እኔም ነው የምልህ ነገሮችን በጥንቃቄ ማውቀው እኔ እንኳ አይ አታጥፉት ቲፒኤልኤፍን እልሃለሁ። ምክንያቱም ምን የትግራይ ህዝብ እንዴት ሊሆን ነው ሌላው ብሔርተኛ ሆኖ ሙሉ ለሙሉ ላይ ያጠፉ ቱ ዚስ ኤክስቴንት ነው ዳያቦሊክ የሆኑት። አየህ የሴኩሪቲ ቫኪዩም ፈጥረው ህዝቡ ሌላ አማራጭ እንዳይኖረው ነው የሚያደርጉት። ይህን ደግሞ ፎር ፐርፔቹዊቲ ያደርጉታል ለቀጣይ አንለስ ህዝቡ የኢትዮጵያ ህዝብ በሙሉ አት ዘ ሴም ታይም ይህንን በሪቮሉሽን የመጣ ክፋትና ኦሊጋርኪያር የሆነ የኢኮኖሚ ኦሊጋርኪም እየፈጠረ ያለ የፖለቲካ ሰፕሬሽን እና ኦፕሬሽን እየፈጠረ ለዘላለም ለስልጣን ለመኖር ያሴርን ኃይል በካውንተር ሪቮሉሽን ይህንን ኢህአዴጋዊ ኃይል ፈንቅሎ አውጥቶ ተጠያቂ እስካላደረጋቸው ድረስ። አየህ ቲፒኤልኤፍ እኮ ብልጽግና እንዳይጠየቅ ነው ያደርገው አይደል? በፕሪቶሪያ ስምምነት ብልጽግናም ቲፒኤልኤፍ እንዳይጠየቅ ነው አንዱን ነው የሸፈነው። that's what they do. this is ruthless politicians የሚያደርጉት ነው። ከተጠያቂነት ለማምለጥ የሚያደርጉት ስራ ነው። ሻቢያ የሚባለው ቲፒኤልኤፍ ከሌለ ኤርትራ የምትባል ሀገር ነው። ኢንፋክት ከጠየካቸው ኢቭን የድሮ የቲፒኤልኤፍ ታጋዮችን እንደ አንድ ሪኳየርመንት ቲፒኤልኤፍ ውስጥ ራሱ ሪክሩትድ ለመሆን የኤርትራን ሉዓላዊነት ማመን አለበት ማለት ድሮ ነው የምልህ። ለዓላማው የሻቢያ ኃይል ቲፒኤልኤፍን ሌሎች ብሔርተኞችንም ፈጥሯል። ከግብፅ ተላልኮ ማለት ነው። ካይሮ ላይ ምን ያደርጉ ነበር? እኛ መረጃው አለን። ካርቱም ላይ ምን ያደርጉ እንደነበር መረጃው አለን። የዛ 50-60 ዓመት ይሄ ኃይል ነው ዛሬ ስልጣን ላይ ያለው። ይህን ስልጣኑን ዝም ብሎ አሳልፎ አይሰጥህም። ኦፍኮርስ ለህዝብ እንደሚያስብ አስመራም ያለው ይኸው ሊወሩኝ ነው የብልጽግና የኦሮሞ መንግስት መጥቶ እዚህ ጋር ቀይ ባህር ላይ ያከብር ነው ይልሃል። ኦፍኮርስ ይላል። መቀሌ ላይ ያለውም አማራው መጥቶ ሊያጠፋ ነው ይኸው ተቀንጅብ ብለውሃል። ራሱ እኮ ነው የፖለቲካ ሎድድ የሆኑ ቃላትን ሳይቀር የሚፈጥረው እሱ ነው። ካድሬዎቹን ያሰለጠነው እሱ ነው። አብይ አህመድን ማን ያመጣው? አብይ አህመድን ያሰለጠነው ማን?
እነዚህን ጥያቄዎች የኢትዮጵያ ህዝብ እስካልጠየቀ ድረስ ትረስት ሚ አይ አንደርስታንድ። አንተ በልብህ ነው የምታስበው፣ ፖለቲከኞች በማይንድ ነው የሚያስቡት። ማይንድ ነው ይኸውልህ። እኔ እዚህ ጋር ልብ የለኝም እያልኩ አይደለም። ነገር ግን የፖለቲከኞች ማይንድ እኔ አውቀዋለሁ። ኦኬ እኔም ሳምሃው የዛን እንትን ውስጥ አልፌያለሁ። ሶ ፖለቲከኞች ሩትለስ ናቸው። ዘይ ዶንት ጊቭ አ ሺት ለህዝብ ደህንነት፣ የህዝብ ጉዳይ። ህዝብ ማለት እነሱ ቤዚክሊ ለጥቅማቸው ለፓወር የሚጫወቱበት፣ አንዳንዴ በኢሞሽን ይመጡበታል። ይሄኛው ኃይል ሊወርህ ነው፣ ይሄ መቶ ሊገልህ ነው፣ ይሄ መቶ በካርል ማርክስ ጊዜ ያው ምንድነው በመደብ ነበር አይደል? ቡርዦ መቶ ፋብሪካህን ሊያወድምብህ ነው፣ ቡርዦ መቶ እንዳለ እንዳትሰራ ሊያደርግህ ነው። ኢትስ ኦል አባውት ጌም፣ ኢትስ ኦል አባውት ፎር ፓወር። ኦኬ የተጨቋኝነት ስሜት እንዲሰማ፣ የመጨቆን ስሜት እንዲሰማ አድርገው አንተን ዳላም የነሱ ፉት ሶልጀር ሆነ እንድትቀጥል ነው። ሶ ጌታቸው ረዳ ሂዝ ፓርት ኦፍ ዛት ስታብሊሽመንት ፖለቲሽያን። የቲፒኤልኤፍ ኢን ኤንድ አውት ያውቃል። ሃው ኢት ወርክስ ደግሞ ስማርት ነው ታውቃለህ። የስ ሃው ቱ ኦፕሬት ብዙ ነገር እንትን ላይል ይችላል አንዳንዴ። አት ዘ ኤንድ ኦፍ ዴይ ግን የነሱ አካል ነው፣ ኢህአዴጋዊ ነው። የኃይለማርያም ደሳለኝ ጀርባ ሆኖ ኃይለማርያም እንዴት ማኒፑሌት እንደሚያደርጉት እንዴት ኢህአዴግ ኦፕሬት እንደከመለስ በኋላ የነበረው ጋይድ ላይኖቹ ፖሊሲዎቹ ማኑዋሎቹ ነበሩት፣ ያውቃቸዋል፣ ያነባቸዋል። ኦኬ ከዛ በኋላ የነበረውን ነገር ያውቃል። ኑ እንሂድ እዚህ ጋር ምንድነው ቆላትሜ እንትን ሄደን የምናጠፋው እናጥፋ፣ ኮንፍሊክት ይፈጠር። ይህን ሁሉ ማካቬሊያን ነገር ሲያደርጉ አብሯቸዋል፣ ይሰራል። 100% ስብሐት ነጋ የሚያውቀውን ያውቃል አልልህም። ከሱ ማለቆች አሉ፣ እነ ተወልደ አሉ፣ እነ ስብሐት ነጋ አሉ፣ ሌሎች የቲፒኤልኤፍ ጎድ ፋዘርስ አሉ። ጌታቸው ረዳ ማያውቀውን የሚያውቁ፣ ጌታቸው ረዳ የሚደርስበትን ቦታ እንዲደርስ መንገድ የሚከፍቱ። በት ኢትስ ኦል አባውት የፓርቲ ፓወር ነው፣ የቲፒኤልኤፍ የኢህአዴግ ፓወር ነው። እነዚህ ሰዎች ዞሮ ስልጣን ላይ ለመቆየት ያደረጉት ሴራ ነው። ጌታቸው ረዳም ታይሚንጉን ካየ አሁን የመጣበትን በተለይ የናሽናል ሴኩሪቲ ፖዚሽን ነው አይደል አሁን የያዘው፣ የምስራቅ አፍሪካ ጉዳዮች የደህንነት አማካሪ ነው የተባለው። ሪሊ አብይ አህመድ ኦሎፌሰን ማለት እናንተ የምትሉትን ሃይፖቴቲካሊ እንወሰደውና አብይና ቲፒኤልኤፍ ተጣልቷል የሚለውን ልወሰደውና ለአርጊውመንት በሎጂክ እንድንሄድ ይህ ሁሉ ነገር ያደረገበትን ቲፒኤልኤፍ በ2 ዓመት ውስጥ የቲፒኤልኤፍ ዋና ሰውዬ የፕሮፓጋንዳ ማሽን የነበረ የቲፒኤልኤፍ ምክትል መቀሌ የሚኖር ትግርኛ የሚያወራ ለቲፒኤልኤፍ ሚራራ ትላንት ከትላንት ወዲያ ካርቱም ላይ የነበረ ጀነራል ስለሱ ማዘን በትዊተር ሁሉ ሲለጥፍ የነበረ ከሱዳን ከአልቦራን ሰዎች ጋር የሚነጋገር የሚደዋወል ዱባይ ሄዶ ከኢሳያስ ጋር የተነጋገረ እንደዚህ አይነት የሰራን ጌታቸው ረዳ አብይ አህመድ የተጣላ ቢሆን ከቲፒኤልኤፍ ጋር አምኖት በአንድ ጀንበር የናሽናል ሴኩሪቲ ፖዚሽን እያንዳንዱ በአፍሪካ ቀንድ የሚደረገውን የኢንቴሊጀንስ ሼሪንግ ከቱርክ ጋር የሚያደርጉትን ሼሪንግ ከሶማሌ ጋር የሚያደርጉትን ከጅቡቲ ጋር ከሱዳን ጋር ከግብፅ ጋር ከሳውዲ አረቢያ ከአሜሪካ ጋር ሳይ ኢንቴሊጀንስ ሼሪንግ ይኖራቸዋል። እሱን አምኖት ለጌታቸው ረዳ ለቲፒኤልኤፍ ሰው አብይ አህመድ ሰጠ ነው አሁን እያላችሁኝ ያላችሁት። ሃው ክን ዛት ቢ እንዴት ሊሆን ይችላል? እነዚህ ሰዎች አንድ የሴኩሪቲ አፓራተስ አንድ ኢቨንቹዋል ጎል ባይኖራቸው በአንድ ልብ በአንድ ሳምባ የሚያስቡ የራሳቸው ኢንተረስት ራሳቸውን ከተጠያቂነት የማስመለጥ ኢህአዴጋዊ የሆነ እሳቤ ያላቸው ባይሆኑ እንዴት ተማምነው ይሰራሉ አብረው? በዚህ ደረጃ ክላሲፋይድ ኢንፎርሜሽን ሼር እስከ መደራረግ እንዴት ይደርሳሉ? ይህም ብቻ ከሆነ መጠየቅ ያለብን ሆነስትሊ ስፒኪንግ። ምክንያቱም ሪሊ ቲፒኤልኤፍ መጥቶ ብልጽግናን አስወግዶ ስልጣን የሚይዝ ከሆነ ጌታቸው ረዳ ኤኒታይም ለቲፒኤልኤፍ ነው ሎያሊቲው እንዳለ መረጃውን ሰጥቶ ቲፒኤልኤፍ አብይ አህመድ ያስወግዳል። ግን አያስወግድም፣ ሊያስወግድም አይችልም። ደብረ ሲና መጣን አሉን አይደል? እኔ ይኸውልህ የትግራይ ህዝብ በጣም ነበር ስቃዩ ያመመኝ በወቅቱ ነበርክ ታውቀኛለህ አንተ። በተቻለ መጠን ወጥቼ ስጮህ ነበረ። የትግራይ ህዝብ ፍትህ የሚያገኝ መስሎኝ አዲስ አበባ መጥተው የትግራይን ህዝብ እንደዛ አይነት ኢንዳስትሪ በኢትዮጵያ ታሪክ ታይቶ የማይታወቅ ኢንዳስትሪያል ስኬል ሬፕ እና ጋንግ ሬፕ እንዲደረግ ያዘዙ ሰዎችን ቢያንስ ኖሚናሊ ስልጣኑ ላይ ያሉ የተባሉ ሰዎችን ተጠያቂ ያደርጋሉ ብዬ አመኛቸው ነበር። ግን ቻሉ እንዴ? አደረጉት እንዴ? ባይ ዲዛይን አላደረጉትም። ቢኮዝ ዴይ ዶንት ኬር። አየህ ቲፒኤልኤፍ የነሱ ወታደር እንጂ እውነተኛ ፍትሃዊ እንዲሆን አልተፈለገም። ዛሬም ድረስ ወታደር አድርገውታል። ለወርቅ ንግዳቸው ወታደር ያደርጉታል። ሱዳን ላይ ሄደው ሬጂም ቼንጅ ለማድረግ ወታደር ያደርጉታል። ዴይ ዶንት ኢቭን ኬር። ዴይ ዶንት ኬር። አንተ ለትግራይ ህዝብ የምታስብ ከሆነ የትግራይ ህዝብ እጣ ፈንታ ከጉራጌው የተለየ አይደለም ብለህ መጀመሪያ ማመን አለብህ።
የትግራይ ህዝብ ጣፈንታ ከአማራው ከኦሮሞ የተለየ መሆን እንደሌለበት ማመን አለበት። እነሱ ለፖለቲካ ጥያቄ ሰልፍ ዲተርሚኔሽን የራስን እድል በራስ መወሰን ብሎ ትግራይ ህልው የሆነ ለብቻው የተነጠለ ዴስቲኒ ያለው አድርገው ፍሬም ያደረጉትን ፖለቲካ ሪጀክት ነው ማድረግ ያለበት። አውት ራይት ማለት ነው። ኢትዮጵያ ነው፣ አንድ ህዝብ ነው። ህዝቦች አይደለም፣ አንድ ህዝብ ነው። ይሄ ህዝብ መቀሌ ውስጥ የሚኖር ጅማ ውስጥ የሚኖር አንድ ህዝብ ነው። አንድ ጣፈንታ ያለው፣ አንድ ታሪክ፣ አንድ ባህል ያለው ህዝብ ነው። ይሄ ግን እንዲሆን አላደረገ። እነማን? ጌታቸው፣ አብይ አህመድ፣ ደብረጽዮን ሁሉም ተጠያቂ ናቸው። በዚህ ኢኳሊ ተጠያቂ ናቸው። ሁሉም የወንጀሉ አካል ናቸው። የክሪሚናል ኢንተርፕራይሱ አስመራ የሚቀመጥ መቀሌ የሚቀመጥ አዲስ አበባ የሚቀመጥ የክሪሚናል ኢንተርፕራይሱ አካላት ናቸው። ሪል ከሆንኛ ኢንተሌክቹዋሊ ኦነስት ከሆን ይህንን በሪቮሉሽነሪ የመጣ የኢትዮጵያን ህዝብ እግር ተወርች አስሮ ገሚሱን በስደት ገሚሱን በጉስቁልና ገሚሱን በረሃብ ገሚሱን በእርዛት በብሔራዊ ውርደት ናሽናል ሂውሚሌሽን ውስጥ የከተተውን ይህን ኢህአዴግ በካውንተር ሪቮሉሽን አስወግዶ አዲስ ስርዓተ መንግስት መትከልና መትከል ብቻ። ያኔ ነው አንተ የምትፈልገው። ቢኮዝ አይ ኖ ዩ ለፍትህ ነው የቆምከው። አንተ የምትፈልገው ፍትህ የሚመጣው ያኔና ያኔ ብቻ ነው። ቲፒኤልኤፍን ይዘን ፍትህ የለም፣ ብልጽግናን ይዘን ፍትህ የለም፣ ሻዕቢያን ይዘን ፍትህ የለም። ይህን ነው የምለው። ቴንክ ዩ። እሺ ያው ቹቹ ንግሩን ጨርስ ብዬ ነው። ያው ለውጡ ምንድነው? አንድ ቀን ደግሞ ቹቹ አንድ ጊዜ እኮ ብዙ ነገር ነገርኸኝ፣ በወቅቱ አልመሰለኝም ነበር። ዛሬ ብሎ ሲያደር አቆ ይሄ ነው ለካ ይለኛል። አይነው እንደዛ እንደሚለኝ። ምክንያቱም እኔ ቹቹ ግምቱን ያስቀመጠው ቹቹ ይሄ ኮንስፒረሲ ቴሪን ያስቀመጠው እንደዚህ ሊሆን ይችላል፣ እንደዚህ እየተሻረኩ ነው፣ እንደዚህ ሴራ እየሰሩ ነው ምናምን የሚል ነው። ሶ ግምቱ ነው። እኔ ደግሞ ማወራው ግምት አይደለም። ኤርትራዊ ሁሉ አሁን እያሳደዷቸው ነው፣ እየገደሏቸው ነው፣ እያሳሰደዷቸው ነው፣ እየቀሟቸው ነው። አንዳንዶች እያመለጡ። ይሄን አልነገርኳችሁም? ኤርትራውያኖች መቼም እኔ ዩቲዩብ ላይ የምትመጡ እርግጠኛ ነኝ ታስታውሱኛላችሁ በደንብ በሚገባ። ሶ ተማሩ። አይ ቲንክ ሰነፍ ብልህ ከሞኝ ይማራል፣ ከሰነፍ እርሻ ይማራል ብልህ ሰው። እያንዳንዷ ነገር ኢትዮጵያ ውስጥ ያለው ፖለቲከኛ የሚያደርጋት በጣም ሶፈስቲኬትድ አይደለም። ጭንቅላታቸው ለመረዳት ከባድ አይደለም። አብይ አህመድ እንዴት እንደሚያስብ አውቃለሁ አለ። ማን ነው? ልደቱ አያሌው። ስለዚህ እንዴት እንደሚያስብ ካወቅኩ ምን አሰበ ብዬ አልጨነቅም አለ። ብዙ የእሱን ንግግር አላዳምጥም፣ ምክንያቱም ይገባሃል በደምብ። አሁን እኔ ሽመልስ አበሳ ሲያወራ በጣም እውነቴን ነው የምነግራችሁ። በጣም የተቆጣ የ6 ዓመት ህፃን ልጅ የሚያወራ ነው የሚመስለኝ ሲናገር ሁሉ ሰው። አሁን ሽመልስ አበሳን እንደ ፖለቲካ ሊቅ አይተኸው ለሚናገረው ንግግር ምላሽ አስጠው እንትን ነው ብሎ የማይጣ ትርኪ ምርኪ ስብስቦች ናቸው። የትርኪ ምርኪ ስብስብ የእነሱ ፖለቲካ ለእኔ እንትን አይደለም፣ ሶፈስቲኬ አይደለም። እና አንዳንድ ጊዜ ቱ ቢ ኦነስት ዊዝ ዩ እንደ ጂነስ እንድታዩኝ አይደለም የእነሱን ሀሳብ ምልህ አንተ ራስህ ባታውቅ መጠየቅ ነው ያለብህ ራስህ። አይደሉም ሶፊስቲኬትድ አይደለም። ለምሳሌ የእስራኤል ሞሳድ ምን ያስባል ብትል ትልቅ ጭንቅላት ይጠይቃል። ስለ ቀጠናው ምንድነው የሚያስበው? ሲአይኤ በአፍሪካ ቀንድ ጉዳይ ላይ በጣም ትልቅ ጭንቅላት ይጠይቃል። ወይ ኬጂቢ ምን ያስባል? ትልቅ ጭንቅላት ይጠይቃል። ትልቅ ዲፕ ዳውን የሆነ እውቀት ይጠይቃል። ይሄ ከብት ጠባቂ እበት ሲጠርግ የነበረ ማራገቢያ ሲሸጥ የነበረ ሁላ መሀል ከተማ መጥቶ ፖለቲከኛ ሆኖ እሱ ልክ አዚፍ ሶፊስቲኬትድ ሆነው እኛ የነሱ ፖለቲካ በቃ ግራ ጋብቶን ወረ እነዚህ ሰዎች እንዴት ነው የሚያስቡ ምናምን ብለህ ስትጨነቅ እስቲ ያስበው። የማይሆን ነገር ጋይስ። ሶ ሲምፕል እንደዚህ ሆነስትሊ ስፒኪንግ እንደው ትንሽ ነገር ዲጋውት ካረጋችሁ we'll find out. That's what አሁን እኮ የኔን ነገር እኮ ነው አንተ ቫሊዴት አፕሩቭ የምታደርገው። ምን መሰለህ? that's what I am saying. አብይ አህመድ ሶፊስቲኬትድ አይደለም። አብይ አህመድና ኦፒዲዮ አብሮት ያሉት ስልጣን ላይ ናቸው የምንላቸው ሰዎች ይህን ሁሉ ነገር ሊያደርጉ አይችሉም። ኢቭን ለመሆንም እኮ ጭንቅላት ይጠይቃል። አንተ በራስህ ስትናገር ነበር። ለዛ ነው እኔ ኢህአዴግን ነው ማሰብ ያለብን። ቲፒኤልኤፍን እዚህ ውስጥ ልንተወው አንችልም። ሻዕቢያን ልንተወው አንችልም። እነዚህ አክተሮች ናቸው
ዋና የቀጠናው ችግሮች እነዚሁ ናቸው። ቨስድ ኢንተረስት አላቸው ብልጽግና ላይ አዲስ ፍሬሽ አመራር እንዲመጣ እኔ እናንተ ወይ ደግሞ አማርኛ ተናጋሪ በተለይ ከዚህ ከባዕዴን ውጭ ናቹራል የሆነ አማርኛ ተናጋሪ አይደለ አብዛኛው ከተማ ኢትዮጵያ ውስጥ እንግዲህ እንደምታውቀው በተለይ ይሄ አሁን ያለው ስርዓት ኢትዮጵያን የመዘነበት ነገር በከፍተኛ ሁኔታ የጎዳው ከተማውን አማርኛ ተናጋሪውን በኢትዮጵያ አንድነት አምናለሁ የሚለውን ነው። ብሔርተኛውን ደግሞ ጠቅሞታል። አንተም ብዙ ጊዜ እንደምትናገረው እንደዚህ አይነቱ ሰው ወደ ስልጣን እንዲመጣ አይፈለግም። ለምን ተጠያቂ ያደርጋቸዋል። እኛ ማየት ያለብን ኦነስትሊ ይሄ አሁን ያለው ነገር አንደኛ እዚህ ጋር ብዙ ሰዎች ስናገሩ ብዙ ጊዜ አማራ ብሔርተኞች ነበሩ። እኔ ማይመቻቸውን ነገር ስናገር ጉራጌዎቹ ጉራጌ ምናምን ይላሉ። ዛሬ ደግሞ የትግራይ ብሔርተኞች እያየኋችሁ ነው። ከታች ጉራጌው ምናምን ትላላችሁ። ብርሃኑ ነጋ ጉራጌዎቹ ሲጀምር ብርሃኑ ነጋም አሁን እኮ የእናንተው አካል ሆነዋል። ሂዝ ፓርት ኦፍ ዘ ማትሪክስ ኦልሬዲ የብልጽግና ፖኬት ውስጥ ገብተዋል። ብልጽግና ደግሞ የቲፒኤልኤፍ ፖኬት ውስጥ የገባ ነው ከጥንት አንድ ናቸው። እኔ እዛ ውስጥ ገብቼ ምንም የሰራሁት ነገር የለም። እኔ ዛሬ አዲስ አበባ መሄድ አልችልም። ገና ኤርፖርት ላይ ያስሩኛል። ኦኬ እኔ አም አጌንስት ዘም አም ናት ፓርት ኦፍ ዛት። ኦኬ ብርሃኑ ነጋ ኢዝ ፓርት ኦፍ ዛት። ጉራጌነ ብርሃኑ ነጋነ ዳትስ ጀስት ነንሴንስ። አሁን የምነግራችሁ ትግራይ ውስጥ ያለው ህዝብ ሸዋ ውስጥ ካለው ህዝብ የተለየ ዕጣ ፈንታ የለውም። ሸዋ ውስጥ ሰላም ከሌለ ትግራይ ውስጥ ሰላም ሊኖር አይችልም። ትግራይ ውስጥ ሰላም ከሌለ ሀረርጌ ውስጥ ሰላም ሊሆን አይችልም። ስለዚህ የኢትዮጵያን ህዝብ ሰላም እንዳይኖረው እርስ በርሱ እንዲጠላላ እርስ በርሱ በአንካሴ በጦር እንዲገዳደል እያጋጩ ስልጣን ላይና የኢኮኖሚ ተጠቃሚ ለመሆን ያሴሩ አሉ። ኦሊጋርኪ እየፈጠሩ አሉ። ዛሬ አዲስ አበባ ኦሊጋርኪያል ሲቲ ሆኗል። አፕል አምርተው አይደለም፣ አርቲፊሻል ኢንቴሊጀንስ ኮድ ጽፈው አይደለም፣ ኦኬ ኢኖቬቲቭ የሆነ አንድ ነገር ፈጥሮ አይደለም። ዛሬ አንድ አፓርታማ በ300,000 ብር ነው የሚከራየው። ከየት አመጡት ብሩን? በእናንተ ኮስት ነው፣ ዘርፈው ነው። እነዚህ ሰዎች ጂኦግራፊካል ፍሪደም አላቸው። እናንተ ስትገዳደሉ ኤኒታይም ተነስ አሜሪካ ይመጣሉ። አይታችሁታል አይደል? ስብሐት ነጋ አይታችሁታል አይደል? ጻድቃን አይታችሁታል አይደል? ሌሎቹንም የፒዲኤ ሰዎች አብይ አህመድም ነገ ጂኦግራፊካል ፍሪደም አለው። አንተ እዛ በሳት ስትቀጣጠል ነገ ሲንጋፖር ሊሄድ ይችላል። ኦልሬዲ ያንተን ብር ዘርፏል፣ በቢሊየን ብር ዘርፈዋል። የኢትዮጵያ ህዝብ ንቃ ነው የምልህ። ትግራይ ነኝ ጉራጌ ነኝ እየተባባልክ እንደ እንስሳ አትገዳደል። ኢትዮጵያዊ ሁነህ የኢህአዴግን ሴራ አፍርስ። ቲፒኤልኤፍም በአዴንም ኦፒዲዮም አያድንህም። ፖለቲካ ነው የሚሰሩብህ፣ በአንተ ነው የሚጠቀሙት። ስልጣን ላይ ለመቆየት ነው የሚፈልጉት። ከተጠያቂነት ለመውጣት ነው እየሞከሩ ያሉት። እኔ እዚህ ጋር ማውራው ለኢትዮጵያ ህዝብ ነው፣ ለኢትዮጵያ ኤሊት ነው። የኢትዮጵያ ስታብሊሽመንት በማያገባህ ነው ገብተህ ልፈትፍት የምትለው። ለማያገባህ ነው የምትጨነቀው። ለምንድነው ለቲፒኤልኤፍ የምትጨነቀው የኢትዮጵያ ህዝብ? ለምንድነው ለብልጽግና የምትጨነቀው የኢትዮጵያ ህዝብ? እነዚህ እኮ አንድ እኮ ናቸው። አንድ ዳቦ የቆረሱ እኮ የበሉ እኮ ናቸው። ከአንድ ትምህርት ቤት ደደብ ማምረቻ ከሆነው ከሲቪል ሰርቪስ የተመረቁ እኮ ናቸው። የጫካ አስተሳሰብ እየተዋጉ ምናምን መጥተው በጉሮሮህ ላይ የፓርቲ ፖለቲካቸውን የኢትዮጵያ ህገ መንግስት ያሉ እኮ ናቸው። ከጫካ አስተሳሰብ ዛሬም አልወጡም እኮ። በየሜዳው ቅድም እንደነገረ ሰክረው የሚወድቁ ሰክረው ከሴት ጋር እንትን የሚሉ ትዳር እያላቸው የሚማግጡ ናቸው። ዘራፊዎች ናቸው፣ ወንጀለኞች ናቸው። ከነዚህ እንዴት ከእባብ እንቁላል ሰጎን ትጠብቃለህ እንደ ኢትዮጵያ ህዝብ? ከሰጎን እንቁላል እባብ ትጠብቃለህ እንዴ? አዲስ ፍሬሽ ሀሳብ አፍልቅ። በሪቮሉሽን ጫንቃህ ላይ የመጣውን ኢህአዲጋዊ አስተሳሰብም ኢህአዲጋዊ ዲፕ ስቴትም ፈንቅለህ አውጣ። ፍሪደም አውጅ። ከብሔራዊ ውርደት ራስን አድን። ብሔራዊ ውርደት ውስጥ ነው ያለው ኢትዮጵያዊ። ኢዳዝ ማተር ትግሬ ብትሆን ጉራጌ ብትሆን ኦሮሞ፣ ብሔራዊ ውርደት ውስጥ ነው። ዛሬ $1 በ160 ብር ነው እየተሸጠ ያለው። እንቁላል መግዛት አትችልም ለልጄ። ዶክተር 9,000 ብር ያገኛል። 9,000 ዛሬ እራት ወጥተህ የምታጠፋው ነው ስካይላይት ሆቴል ምናምን። በእንደዚህ አይነት ሁኔታ ውስጥ ነው ያለው። ይሄ ነገር ደግሞ ይቀጥላል። ለምንድን ነው? ቢኮዝ የተፈጠረው ፖለቲካ ጥቂት ቡድኖች ብቻ እንዲጠቀሙ። ኢቨን ዊዝን አማራ ፖሊቲ አይታችኋል። ፋኖ የሚባለው ጎንደር ውስጥ ዛሬ አንዱን ፋኖ ገደሉት። ጎንደሬ ከጎንደሬ ጋር ተተካከሰ ተባለ። አሁን የጎንደር ብሔርተኝነት የጎጃም ብሔርተኝነት እራሱ ጥያቄ ውስጥ ነው። ኦኬ የአማራ ብሔርተኝነት የለም ያለው የጎንደር ብሔርተኝነት ነው ተባለ። የጎንደር ብሔርተኝነትም ዛሬ እንደሌለ ታወቀ። ምክንያቱም ጎንደሬ ጎንደሬን ገደለ ተባለ። ደቡብ ጎንደርና ሰሜን ጎንደር ብሎ እየመጡ ነው። ዊዝን ጎንደር ማለት ነው። ሰሜን ጎንደር ደቡብ ጎንደር ብሎ ይገዳደላል። አብይ አህመድ ፒፓውን ያጨሳል። ደብረ ጽዮን ፒፓውን ያጨሳል። ብርሃኑ ነጋ ፒፓውን ያጨሳል። they don't care. why do they care? they are politicians. they are ruthless politicians. በአንተ ኮስት እነሱ መጠቀም ነው የሚፈልጉት። ህዝባዊ አይደሉም። በጣም
ሬር ሰዎች ናቸው በዓለም ደረጃ ህዝባዊ የሆኑ ወይ እነሱ ይገደላሉ ህዝባዊ ሆኖ የመጡት በተለያየ መንገድ ሲአይኤ ለምን ኬኔዲን እንደገደለው የምታውቁ ይመስለኛል ወይ በተወሰነ አንብባቸዋል። ሌሎችም ነገሮች ትንሽ የሆነ ነገር ካደረግ ትገደላለህ። የፖለቲካ ኃይሎች ኦል አባውት ማክሲማይዚንግ ፓወር ነው። ፓወር ማክሲማይዝ ነው የሚያደርጉት። ፓወር ማክሲማይዝ ሲያደርጉ የስልጣን ኮምፒቲሽን ውስጥ ይገባሉ፣ የሴኪሪቲ ኮምፒቲሽን ውስጥ ይገባሉ፣ የቴክኖሎጂ ኮምፒቲሽን ውስጥ ይገባሉ፣ የብዙ ነገር ኮምፒቲሽን ውስጥ ይገባሉ። ይሄ ኢንተርናሽናል በሆነው ሲስተም ውስጥም አለ፣ ዊዝን ናሽናል በሆነውም ዓለም በተለይ ባላደጉ ሀገሮች፣ ተቋማት በሌሉበት ሀገሮች፣ ቼክን ባላንስ ሲስተም በሌለበት ሀገር ይሄ ነው ያለው። አይታችኋል ኮንጎ ላይ በሚኒራል እንዴት እንደሚጋደሉ። ኢንፋክት አሜሪካንን ሁሉ ሲጠራ ነበር። አንደኛው ነይ የሴኩሪቲ ዋስትና ስጪኝ፣ በጣም ውድ የሆኑ በቢሊዮን ዳላር በትሪሊዮን የሚቆጠር የኮባልት ምናምን ይሄ ሬር እርዝ ሚኒራልስ የሚባሉትን እሰጥሻለሁ ለአሜሪካ ብለዋል። እየተነጋገሩ ነው። ኦፍኮርስ በሚዲያ አይነግሩንም። አሁን ያ ለአሜሪካ ህዝብ ይደርሳል? ሜቢ ናት። አብዛኛው ኢሊቱ ምናምን በሴኩሪቲ አፓራትስ ውስጥ ያሉት ምናምን ናቸው የሚጠቀሙት። ኢትስ ኦል አባውት ፓወር፣ ኢትስ ኦል አባውት መኒ። ይህን ማወቅ አለባችሁ። ኢቭን ሰለጠኑ በተባሉት ሀገራት እንኳ አይዲያል የሆነ ነገር የለም። ኢትስ ፋሳድ። ዲሞክራሲ የምትለውም ሪል አይደለም፣ ኢሉዥን ነው በአብዛኛው። የስ የተወሰነ ነገሮች ሪሌቲቭሊ የተሻለ ነገር እንኖራለን እኛ በካናዳም ያው አንተ ታውቃለህ ትኖራለህ፣ በአሜሪካም ግን አይዲያል የሆነ ዲሞክራሲም የለም እዚህም ሀገር። ሶ ኢትስ ኦል አባውት ፓወር። የእነሱን ነገር ማወቅ አለባችሁ። ሶ ከዚህ ነገር ኢትዮጵያ ሀገር ከሆነች ለህዝባችሁ የምታስቡ ሪል ከሆናችሁ ህዝባዊ ከሆናችሁ ይሄ ነገር መቀየር አለበት። ጌታቸውን በለው ደብረጽዮንን በለው ይሄ ሁሉ ነገር የሚያደርጉት ሪሊ ተጣልተው የሆነ ነገር ሆኖ ሳይሆን ኢትስ ኦል አባውት ፕሪዘርቪንግ ዜር ፓወር፣ ኢትስ ኦል አባውት ዲፈሪንግ አካውንታቢሊቲ፣ ኢትስ ኦል አባውት ዳጂንግ አካውንታቢሊቲ። አካውንታቢሊቲን ማራቅ ነው የሚፈልጉት። እነዚህ ሰዎች ወንጀል አላቸው። በመቶ ሺህ የሚቆጠሮች ሰዎች የተፈናቀሉት ሀገር አልባ የሆኑት አንደር ዜር ዋች ነው። ሰዎች ተገለዋል። ኢትዮጵያ ውስጥ ህዝብ ተፈናቅሏል። ማን ነው የሚጠየቀው? መቼም ፓትሪክ የሚባል ፈረንጅ አትጠይቅም አይደል? መቼም የሆነ ሀገር ምንድን ነው ኩፓር ነው ምናምን ኩማር የሚባል ህንዳዊ አትጠይቅም። ኢትዮጵያውያን ናቸው። የኢትዮጵያ ፖለቲከኞች ናቸው። ማንም የነበረው በ30 ዓመት ውስጥ በእኛ እድሜ ስለኛ ጀኔሬሽን የምናወራ ከሆነ ማን ምን እንዳደረገ የት የሚታወቅ ነው። ከማንም አላመለጠም። ኦኬ ሶ እኛ ሪል ከሆንን ኢትዮጵያውያን አብይ አህመድ ሶፊስቲኬትድ ነው፣ ቲፒኤልን በታተነ፣ አማራን በታተነ፣ ዋው ጀምስ ቦንድ ነው ከሚል ድንቁርና እንውጣ። አብይ አህመድ ብቻውን አይደለም፣ ደብረጽዮን ከጎኑ ነው። አብይ አህመድ ብቻውን አይደለም፣ ተመስገን ጥሩነህ ከጎኑ ነው። ጌታቸው ረዳ ከጎኑ ነው። ወርቅነህ ገበየሁ ከጎኑ፣ ሁሉም ከጎናቸው ናቸው። ኤኒዌይ ቴንኪው። እሺ ቴንኪው ቹቹ። ያው የቹቹ ሀሳብ ነው። ያው የኔ ቤት እንግዲህ ሁላችንም የምናስበውንም ኢሉዥንም ዲሉዥንም ምንም ቢኖረን ሰው ስለ ፖለቲካ ያለውን ምልከታ እሰማለሁ ከዚህም ከዛም